ከዚህ በኋላ ተጨማሪ ሱቅ የመግባት አቅም ስለሌለኝ የምትፈልጊውን ንገሪው። ፍቅረኛ ትሰጠኛለች ብለህ ማጠብቀው ስጦታ ስጠኝ። እሱማ ቀላል ነው። እዚህ ድረስ መምጣት ራሱ አይጠበቅብንም ነበር። የስልክሽን ፓስዋርድ ከፍተሽ ለፍቅረኛሽ መስጠት ነው። ፍቅረኛ ብትሰጥህ ደስ የሚልን ስጦታ ስጠኝ። ሌላ ሳይሽ ይህ በጣም ደስ የሚል ስጦታ ነው። ይህን ስጭ። አይ ይቅርብኝ። በኋላ በሆነ ነገር ብንጣላ ራሴ በሰጠው ስጦታ ህይወቴን አደጋ ውስጥ መክተት አልፈልግም። ቆይ ግን መቼ ነው ፍቅረኛ ያልሽው? ለምንድን ነው ለኔ ያልነገርሽኝ? እንደምታስቢው አይደለም። ገና እኮ ዴት ላይ ነን። ምንም የተጨበጠ ነገር ስለሌለ ነው እንጂ ሚስጥሩ ነው አይደለም። ማንም ሰው እንዳይንቀሳቀስ። ማን እዚህ ቤት ባለቤት? ያምሻል። እኔ ከመቼ ጀምሮ ነው እዚህ ሱቅ ባለቤት የሆንኩት? ማን ነው የሚገዛው ያልከኝ መስሎኝ ነው። ታሹፋላችሁ እንዴ? ማን ነው ባለቤቱ? ልገዩ ነው? ምንድን ነው የሰራሁት? ሰው ገደልኩኝ እንዴ? ተረጋጊ። እናንተ እዚህ ጠብቁኝ፣ እኔ ፖሊስ ጠርቼ ልምጣ። እኛን አይደለም አይደል ጠብቁኝ አለ። እኛ ምን አገባን? ይምጣና ስጦታችንን ገዝተን እንሄዳለን። በኋላ እኮ ተባባሪ ብሎ ፖሊስ ጣቢያ ላይ አንከራተቱና። ተባባሪ እኮ ነሽ። ምን? ለካሪው ቢሆነው በቃ እሺ እንውጣ። በይስ የሌባ ፊት ምን እንደሚመስል አይተሽ ታውቂያለሽ? አላውቅም፣ ግን ምን ይሰራልናል? ለጠቅላላ እውቀት ብናየው አይከፋም። በዛ ላይ በመገናኛ ስናልፍ ፊታቸውን አይተን ለመጠንቀቅ ይጠቅመናል። እሺ በቃ ነው። ቆንጆ ሌባ እንዳለ ሰምቼ አላውቅም ነበር። ምናልባት እኮ ፍቅረኛውን ለማስተማር ይሆናል ሌባ የሆነው። እህቱንም ሊያስተምር ሊሆን ይችላል። ግን ፊቱ ያስታውቃል። የዋህ ሌባ ነው። እሺ ምን እናድርግ? ማመን አልችልም። እዚህ ጋር ነበር እኮ። እየቀለድክ ነው? እውነቴን ነው። እዚህ ጋር ተኝቶ ነበር። ለሴቶቹ ትቼ ሄድኩት። ስንት ሴቶች ናቸው አብረው የተኙት? ተኝቶ ማለቴ ትንሽ ተመጣጣኝ እርምጃ ወስጄ ዘሬው ነበር። በጣም ጥሩ። ስራችንን ማቅለል እናደንቃለን። ግን ስንት ሴቶች ናቸው አብረውት የነበሩት? 2 ናቸው። እንደምታስበው አይደለም። በጣም ፈርተው ነበር። ግን አረጋግቻቸው ፖሊስ ይዤ ልምጣ ብዬ ነበር የሄድኩት። ተባባሪ እንዳልሆኑ በምን እርግጠኛ ነህ? ምን? አይ ይሆኑ እንዴ? ታዲያ ባይሆኑ የት ሄዱ? እሺ አታስበው፣ በጣም ደህና ነው። እሺ በጥቂት ሰዓታት ውስጥ ይለቃል። በጣም እናመሰግናለን ዶክተርዬ። እኔ የምለው ግን ምናችሁ ነው? ማለት ዘመድ ናችሁ እንዴ? አረኛ የሌባ ዘመድ የለንም። ሌባ አልሽ ልበል? አይ አንተ እንዳሰብከው ሌባ አይደለም ዶክተርዬ፣ የልባችን ሌባ ነው። እሷ የድሮ ፍቅረኛው ነች፣ እኔ ደግሞ ያውን ፍቅረኛው ነኝ። ስለዚህ ጊዜው ይለያይ እንጂ የሁለታችንንም ልብ ሰርቋል። እንደዛ ከሆነ በጣም ቆንጆ። አሁን እናንተ አትጨናነቁ እሺ? በቅርብ ሰዓታት ውስጥ ይለቃል። ግን ካጠገቡ ሰው እንዳይለየው እሺ? ዶክተር እውነቱን ነው ቤስ፣ አንቺ ብትሄጂ ይሻላል። ምናልባት ሲነቃ ልቡን የሰበረችውን ሴት ማየት ሰላም ላይ ሰጠው ይችላል። አታስቢ፣ ደሙን ያለውለት እሺ? ችግር የለውም አይረብሽው።
ካስታወሽ ራሱ ሲስት በሰመመን ውስጥ የኔን ስም ነበር እያጠራ የነበረው። ስለዚህ እኔ እዚሁ በሆነለት ነው የሚሻለው። ደግሞ የትም የምሄድበት የለኝም። ቤዝ ቅድም እኮ ለፍቅረኛ ስጦታ ለመግዛት እየፈለግሽ ነበር። ምሳኔ ላይ አቻኩልም። ደግሞ ገና ዴት ላይ ነን። ዛሬ ምን ሆኖ ነው ማንም ያልመጣው? አለቃ ማንም የምትለው ቃል ተገቢ አትመስለኝም። እኔ እኮ አለው ይሄ ፕሮዳክሽን ያለነሱ ሲኦል መሆኑን ረስተውት ነው አይደል የጠፉት? ቆይ እሱ ማንም የለውም ብለው ነው አይደል እንደዚህ የሚሆኑት? አለቃ ኧረ በጣም እያራከኝ ነው እንዴ? እኔ እኮ አለው አለቃ። እዚህ ማንም የለም። ቆይ የት ሄደው ነው? ኤደንና ቤዛ እቃ እንግዛ ብሎ ነው የወጡት። ፍቅር ደግሞ ከባድ እንግዳ መጥቶባት እቤት ናት። አለቃ እኔ ምን ላግዝህ? በጣም ጥሩ። የዚህን ያህል ተራርቀናል ማለት ነው። አሁን እኔን ሳያማክሩ ባዳ የሚያማክሩ? አይዞህ አለቃ እኔ ምን ላግዝህ? ሄሎ ፍቅር፣ መቅረትሽ እርግጥ ነው። ዋናው ጥያቄ ምን ገጥሞሽ ነው? ማደጎ ቤት ማውቃት አለርኩስ ጓደኛ የመጣ እሷን እየተንከባከብኩ ስለሆነ አልመጣም። ግን አታስብ፣ የዛሬውን ስራ በሙሉ ለቤት ሰርቻለሁ አለቃ። እና ከሌሎቹስ ጋር ተማክራችሁ ነው የምትቀሩት? ኤደንስ አንድ እንግዳ ለማስተናገድ ለሁለት ነው የምትቀሩት? እሺ ቤዛስ ብቻዬን ባዶ ቤት ትታችሁ ስትሄዱ እንደው አላሳዝናችሁ? አለቃ እኔ እኮ አለው እኔ አለው እንዳሩክ ሰው ያርከኝ ነው እንዴ? እንዴት? ኤደን እኮ በሌሊት ነበር ስራ ብላ ይወጣል። ታዲያ ምን በላት? እስካሁን እኮ አልገባችም። እንኳን እሷ ያለ ወትሯ ቤዛም አልመጣችም። እሺ ሰሚርስ? ያግስላ ገብቷል ብለሽ ነው? አይ አይመስልኝም። ለነገሩ ቢገባም እኮ አይታይም። እሺ አሁን እንዴት ነው ብቻዋን ትቻት የምመጣው? እንደዛ ባደርግ ቀኑን ሙሉ ስታለቅስ ሁለት ትታመማለች። ታልቅሳ የራሷ ጉዳይ ነው። ድርጅቱ እኮ የኔ ብቻ አይደለም። አሻፈረኝ ካላችሁ ባዶ ቢሮ ውስጥ ምንም አልሰራም። ጥያችሁ ነው የምጠፋው። ታለቃ ራስ ላይ ምንም አይነት እርምጃ እንዳትወስድ። አንተ ከሞትክ እኮ በቃ ድርጅቱ ባዶ እኮ ነው የሚሆነው። ሆና በቃ ማን አለ ያለን? ወድቋል ብለህ ልትገላ ይመጣል። ግድ የለም ድሮም አንበሳ ከዝንብ ያልፍ። ኧረ አለቃ እኔ ምስናገር በቃ ክፉ ክፉን ነው አይደል የምትይዘው? አለቃ ምን ላይ ነው ሁሉ ነገር የሚበረታ አውቃለሁ። ባላስፈቅደው ኑሮ እዛ ቢሮ ውስጥ ከአለቃ ጋር ብቻ ይሉን ነበር ማለት ነው። አምላኬ ስትወደኝ እኮ ታምሪ ምን ትፈልጊያለሽ? ሌላ ዛሬ እንደ ቡሄ ችቦ በምግብ ከብቤሽ ነው ሙሉ። ማሚ በዚህ በተጣበበ ጊዜሽ ላስቸግርሽ አልፈልግም። እንዴ የምን ችግር አመጣሽ? ባይሆን ስራ ስለማልገባ ዛሬ ምን ልስራልሽ? ካልሽስ ባለፈው ዩቲዩብ ላይ የሆነ ምግብ አይቼ ከየት ላምጣው? አልቅሼ ልሞት ነበር። እንዴ አሁንም ልታለቅሽ ነው እንዴ ታዲያ? ቆይ ምንድነው እሱ? ንገሪኝና እሰራልሻለሁ። ምን መሰለሽ ያልታጠበ ጨጓራ ነው። ሴትየዋ በዋዜ ያረግች ስትበላው ጥሬው እንዴት እንዳማረኝ። የበግ ጨጓራ እኮ ነው። ዩቲዩብ ላይ ጫካ ውስጥ የሚኖሩ ሰዎች ናቸው ያልታጠበ ጨጓራ ጥሬውን በሚጥሚጣ ያረጉ ሲበሉ እንዴት እንደሚያጓጓ። ሌላ ነገር ልስራልሽ። ደግሞ የበግ ጨጓራ በዚህ ሰዓት ከየት ይመጣል ብለሽ ነው? እኔ ግን እንዲህ በአምሮት ስሰቃይ ልጄ ላይ ሽታ እንዳይወጣብቅ ነው የምፈራው። ታዲያ አማረኝ ያልሽው ይሄንን ጭኮ አይደለ? ለምን አትበዩም? ደግሞ የሚመጣውንም ሽታ ይቀንስልሻል።
አይ ይቅርብኝ። ያልታጠበውን ጨጓራ ሳስበው ያስጠላኝ። እና እንደዚህ ለፍቼ ሰርቼ አልበላም ልትኝ ነው? እስቲ እንግዲህ አልበላም በይና እናያለን። ደግሞ ለልጅሽም ያልታጠበ ጨጓራ ነው በሽታ የሚሆንበት። ማሚ እየጮሽብኝ እኮ ነው። እኔ እኮ እዛ ማደጎ ቤት እያለን አንቺ እናታችን ስለነበርሽ ነው አንቺ ጋር የመጣሁት። ሌላ ቤተሰብ የለኝም እያወቅሽ። እሺ በቃ እኔ እኮ ላስከፋሽ ፈልጌ አይደለም፣ ለልጁ በማሰብ እኮ ነው። ደግሞ ስንት ሆኖሽ ነው ሆድሽ እንደዚህ ገፋው? ሆዴ ገፍቷል አይደል? እኔ እኮ መጀመሪያ የሚቅርብኝ በወጣትነቴ ትንሽ ልዘንጥ ብዬው ነበር። መቼ ይሰማኛል? አስጠልቶብኛል አይደል? ኧረ በጭራሽ ምን ነካሽ? እኔ እንደዛ አላልኩም። እኔ ያልኩት ባለፈው ስትመጪ ባስነግሪ ኖሮ አላቅም ነበር። አሁን ግን ጉርድ በርሜል መስለሻል። ሰው ፊት ደፍረሽ እንዳትቀርቢ። ከዚህ በኋላ ዘንጠሽ ቀጭቋዬ ማለት ተስፋ የለሽም እያልሽኝ ነው አይደል? ምን እያደረግሽ ነው? ኮማ ውስጥ ያሉ ሰዎች ፍቅረኛቸው አጠገባቸው መሆን በተወሰነ መልኩ ህመማቸውን ይቀንሳል። ታዲያ አንቺ እኮ ፍቅረኛው አይደለሽም። ዶክተሮቹ ግን ፍቅረኛው እንደሆንኩ ነው የሚያውቁት። አሁን እሺ ቶሎ ወደ ቢሮ መግባት አለብን። አለቃ ከ10 ጊዜ በላይ ነው የደወለው። ምን ነው ቀናሽ እንዴ? እንዴት ነው ማልቀናው? ኤክሱ እኮ ነኝ። እንደውም አንድ ነገር ልንገርሽ፣ ከኔ በምን በልጠሽበት አንቺ እንደመረጠው አላውቅም። እሱን ሲነቃ የሚነግረን ይሆናል። ግን የሚያሳዝነው እውነታ ያንቺ ፍቅረኛ ሳይሆን የኔ ፍቅረኛ መሆኑ ነው። እሺ አሁን ቶሎ ወደ ቢሮ መሄድ አለብን። ይሄ ስራ ነው ግን ባል እንዳይኖረኝ የሚያደርገኝ። እንደውም የትም አንሄድም። እሺ ይንቃ። እሺ በቃ ተረጋጊ። ከዚህ በኋላ ምንም ነገር አልናገርሽም። ምንም አልረጋጋም። ባሌንም ትቼው የመጣሁት እኮ አልረዳኝ ስላለኝ ነው። አንቺም እንደዛው ትሆኚብኛለሽ እንዴ? ባልሽን ትተሽ ነው እንደ የመጣሽው? አዋ ስላረገዝኩኝ መሄጃ የሌለኝ እንዳይመስለው ብዬ ትቼዋለሁ። መተው ስትይ እንዴት አይነት መተው? መተው ነው እንደማይታወቅ ሰው መተው። ግን ከወለድኩ በኋላ ከሳዘነኝ እመለሳለሁ። በያንቺ አታብዡ። ስነ ስርዓትሽን ያዢ። ትዳር እኮ ቃቃ አይደለም። ማሚ አልገባሽም። እንደምታስቢው ቀላል ነገር አይደለም። ስሜቴን ነው የጎዳው። በቃ ብቻዬን መሆን እፈልጋለሁ። ትዳርን ትቶ መራቅ መፍትሄ አይደለም። ነገሮችን ወዲያው ነው መፍታት ያለብሽ። በትዳር ውስጥ ይቅርታ ማሚ፣ ስለ ትዳር ለመምከር እንኳን ቢያንስ እጮኛ ይዘሽ ማየት አለብን። እሱን እንኳን ፈጣሪ ያለው ቀን ይሆናል። ግን ስላንቺና ስለባልሽ ለመዳኘት ግዴታ ማግባት አይጠበቅብኝም። እሺ አሁን ብቻዬን ተይኝ። ራሴን ማዳመጥ እፈልጋለሁ። ካም ኦን ማሚ፣ ምን እያደረግሽ ነው? ዝም አልኩልሽ እኮ። ሲሪየስሊ ብቻዬን መሆን እፈልጋለሁ ስልሽ እዚሁ ነው የምትሆኚው እንዴ? እና ላንቺ ብዬ ስራ ቀርቼ ወዴት ልሂድ? ትንሽ እንድረጋጋ ብቻዬን ተይኝ ማለቴ ነው። ከቤቴ የት ልሂድ ያስባለሽ? ችግር የለውም። ልጄ ለሽፍታ ከሚወጣ አንቺ ስራ ብትገቢ ምን አለበት? ላንቺ ብዬ ከስራ መቅረቴን ከተናገርኩ በኋላ አሁን እንዴት ነው ስራ የምገባው? የኔ ስሜት መደፍረስ ግን ልጄ ላይ የሚያስከትለውን ነገር ማንም አያሳስበውም ማለት ነው። ችግር የለውም። ልጄ ሲያድግ ግን ምን ያክል ተቸግሬ እንደነበረ ለብቻዬ የምሆንበት ጊዜ እንዳጣው ስነግረው ይረዳኝ ይሆናል። እሺ በቃ እኔ መሄጃ አላጣም። ግን ስመለስ አንቺ ተረጋግተሽ ላገኝሽ እፈልጋለሁ። እሺ እኔ ቆንጆ። እሺ ማሚዬ፣ ግን ብዙ አትራቂ እሺ? እኔም ልጆኜ ውስጥ እሱን ነበር አሉ የምትበላው። እውነት ላብሮት እንዳትበይ። ምን ሆናችኋል እንዴ? አንቺ ግን እንደው ለሁሉም ሰው እናት ሆነሽ ትችዋለሽ? ይቅርታ አለቃ። ቆይ አንተ እዚህ ምን ትሰራለህ እንዴ? ነፍሰ ጡር እየተንከባከብኩ ነው። አንቺ ግን እንክብካቤ የሚያስፈልጋትን ነፍሰ ጡር ሴት ባዶ ቤት ተሸሄድሽው ወዴት ነው? ላምርዬ እስኪ እቺን ኮካ ጠጪበት፣ ያወራረድልሻል። አረ ልጅቷ ሆድ ውስጥ ያለው ልጅ ነው ሰሚር። ፍቅር ሙች እንደዚህ ጣፍጣል ብዬ አስቤ አላቅም ነበር። ደህና ነኝ እኮ ማሚ፣ አትጨነቂ። እኔ
ምን ነው? አሁንም ልታስመልስ ነው እንዴ? አትለምደውም እንዴ? እሷ ደግሞ ይውጣላት፣ ምንም አትሆንም። ይውጣላት፣ ችግር የለውም። ሴቶች መደንገጥ ብቻ እኮ ነው ዋና ስራቸው። ምንድን ነው? ሊያመኝ ነው መሰለኝ። ቆፍጠን በል። ይኸውልህ ዛሬ ቀን ያስመልስና መላውን ወንድ አሰደበ አንተን አያርገኝ። ሰሚር ሰላም መጣችሁ። አለቃ እንዴት እርጉዝ ሴት ያልታጠበ ጨጓራ በኮካ ታበላለህ? ተመስገን ወጣልኝ። አሁን መብላት እንችላለን። አሁን እንደው ፈጣሪ በተመሳሳይ ክፍለ ዘመን እኔንም ይሄንንም ፈጠረ ቢባል ማን ያምናል? አሁን ሰሚር ምን አለበት ተነስቶ ሆስፒታል ብንወስዳት? ምን ብለሽ ነው የምትወስጃት? ያልታጠበ ጨጓራ ሳበላት አመማት ማለት ድፍረት ካለች ውሰጃት። እንደኔ ግን 5 ደቂቃ ብትጠብቂያት ትነሳለች። ቆይ እኔ እኮ አይደለሁም ያልታጠበ ጨጓራ ያበላዋት። እንዳትሳሳች። የሚታየኝ የአንቺ ቤት የአንቺ ሳህንና አንቺን አምና የተኛች ምስኪን እርጉዝ ናት። ይህ እንደው ወይ ሞቶ አልሞተ ምንድነው ብርሃን የሚታየኝ? ሞቼ ነው አይደለ? ሞቼ ነው። አትጩ። አክስቴ ትዳም አክስቴ። ሰሚር ፍቅር እኮ ነኝ። አልሞትኩም። አሁንም በሕይወት አለሁ። አልሞትኩም። ምድር ላይ ነኝ። አሁን እንደው ፈጣሪ ድጋሚ አንተን ወደዚህ መለሰ። የለህማ። ድሮም ይህች ሀገር ወንድ አይወጣላትም። እዚህ ከእናንተ ጋር ምንም በሕይወት አለሁ። ናምሪ ደህና ነሽ? ደህና ነኝ። አሁን መብላት እንችላለን። ቤዝ ሌባችንስ? እኔ በምን አውቃለሁ? የአንቺ ፍቅረኛ አይደል እንዴ? ቆይ እኛ ነን እሱ ነው ኮማ ውስጥ የነበር ነው ብዬሽ ነበር። የኔን ልብ እንደሰበረው የአንቺንም ልብ መስበሩ አይቀርም ብዬሽ ነበር። ፍቅረኛችሁ ምን ሆነ? አዝናለሁ። ሞተ? ይኸውልህ ዶክተር፣ እንደምታስበው አልገደልነውም። ደግሞ ትንሽ ነው በእርግጫ የምታውትኝ እንጂ የዛን ያለ ሞት የሚያበቃው ነገር አልነበረ። ደህና ነው። እንደሱ አይደለም። ይኸውልሽ ደህና ነው። ነገር ግን ከሁለታችሁም ጋር ብሬክ አፕ ማድረግ እንደሚፈልግ ንገርልኝ ብሎኝ ነው። ዶክተር እኔንም ዳምፕ አደረገኝ። ምናል አይኔን እያየ እንኳን ቢነግረኝ። አይዞሽ እንግዲህ አውቄው ነበረ። ከአንቺም ጋር ብዙ እንደማትቆይ አውቄው ነበር። እኔን ነው የሚወደው ማለት ነው። ዶክተር የት ነው ያለው አሁን? ይኸውልሽ ከሁለታችሁም ጋር ነው ብሬክ አፕ ማድረግ የሚፈልገው እንዳለኝ። እንግዲህ በሱ ቤት እኮ የሁለታችንም ልብ መስበሩ ነው። ይሄ ሌባ። ለማንኛውም ሂሳቡን ከፍላችሁ መሄድ ትችላላችሁ። ሂሳብ? የምን ሂሳብ ነው ዶክተር? የታከመበትን ነዋ። በእናንተ ስም ስለገባ ሂሳቡን አወራርዳችሁ መሄድ ትችላላችሁ። ነገር ግን በጣም ይቅርታ ስሜታችሁን ስለጎዳሁት በጣም ይቅርታ። ቤዝ ስልኪስ? ወይኔ ሌባ! ሰው ቆይ እንዴት ኮማ ውስጥ ያለ ሰው ይሰርቀዋል?
በነገራችን ላይ ዛሬ የራይድ ሹፌሮች መከራን የተገለጠልኝ የስንቱን አመል ችለው እኮ እንደሚመጡ ልታመሰግነኝ ይገባል እንጂ ቤዛ ጋር ትቼክ መምጣት ይችል ነበር። ከቤዛ ጋር አንድ ላይ ነበራችሁ? ቆይ ምን ስትሰሩ ነበር? ታሪኩ ረጅም ነው። አሁን መተኛት ብቻ ነው የምፈልገው። ጊዜ ካለሽ እኔ ላስረዳሽ እችላለሁ። አይ አትልፋ፣ ምንም ችግር የለውም። ነገ ትነግረኛለህ። ደህና ደር። ድሮም ለጥቅማችሁ ነው የምትፈልጉ። ምን አለበት ትንሽ አየር እንኳን በውስጥ ሰው እንደገባ ውጣ ማለት ባህላችን አይደለም። ቆይ ደግሞ ስደውልልሽ ስልክሽ ለምንድን ነው የማይሰራው? ምንም እንዳትይ፣ አሁን አልጋዬ ብቻ ነው ናፈቀኝ። እሺ ግን ለዛሬ እኔ መኝታ ቤት ነው የምታድሪው። ይቅርታ ፍቅር፣ ህይወት ቀኑ ሙሉ ስትመክረን ነው ያለችው። ከዚህ በላይ መቋቋም አልችልም። አንቺ ክፍል እኮ ሌላ የሚያደርሰው ስላለ ነው። ለዛ ነው እኔ ክፍል የምታድሪው። ገና ለገና ዛሬ ጠፍታዋለች ብለሽ ሩሜት ቀየርሽ? እኔ እኮ ይደብርሻል ብዬ ነው የመጣሁት። ሰሚር ጋር ሄዳለሁ። በሉ ደህና ደሩልኝ። ነገ እንገናኛለን። ፍቅር፣ ለዛሬ አንቺ ክፍል ልደር? ግን ደግሞ የረሳሁልሽ እንዳይመስልሽ እሺ? ሄሎ ዳጊ፣ ቆይ ከላምሮት ጋር ምንድን ነው የሆናችሁት? አሁን ምንም እንድትለኝ አልፈልግም። ናና ይቅርታ ጠይቃት ወደ ቤቷ ይዛት ሂድ። እሷ እኮ እንደ አብሮ አደግ ጓደኛዋ ብቻ ሳይሆን እንደ እናቷ ነው የምታይሽ። ምን ነው ገና ከመምጣቷ ሰለቸችሽ እንዴ? እኔ ነኝ እህቴን የምሰለቸው? እና ታዲያ ትንሽ አየር ቀይራ እስክትመለስ ምን አለበት አንቺ ጋር ብትቆይ? ጥሩ። በዚህ ንግግርህ ትዳርህ አደጋ ላይ እንዲወድቅ የፈለክ ነው የምትመስለው ነው ወይንስ ሌላ ነገር አለ? በማንኛውም ጊዜ ወደ ሰላማችን ስለምንመለስ ብዙ አያሳስብም። እና እስከዚያስ? እስከዚያማ ከእርግዝና ጋር የመጣ መል ስለሆነ መታገስ ነው። እኔስ ታዲያ ማለቴ መቼ ነው ሰላም የምትሆኑት? ከተቸገርሽ በግልጽ ንገሪኝና አሁኑኑ መጥቻ አባብዬ ወስዳታለሁ። ግን በጣም ይገርማል፣ እንደዚህ አልጠበቅኩሽም። ይኸውልህ ዳጊ፣ እኔ ጋር እኮ እስከፈለገሽ ጊዜ ድረስ መቆየት ትችላለች፣ ግን ትዳራችሁ ያሳስበኛል። ታንኪዩ፣ በጣም አመሰግናለሁ። አይ ቲንክ ከሳምንት በኋላ በጣም ነው ሚስ የምታደርገኝ። የኔ ቆንጆ ላምርዬ ናፍቃኛለች። የዛኔ ደውልላትና እመጣለሁ። ሄሎ ዳጊ። እግዚአብሔር ይስጥ። አንድ ጥገኝነት የምጠይቅበት ኤምባሲ ባገኝ ጥሩ ነበር። I miss my privacy so much.